ሉፕ በግንኙነት ወቅት ህመም ይፈጥራል የሚል ጥያቄ በብዙ ተጠቃሚ እናቶች ይነሳል። ሉፕ እንግዲህ ለረጅም ጊዜ የሚያገለግል ውጤታማ ደህንነቱ የተጠበቀ በጣም ሴፍ የሆነ የወሊድ መከላከያ መንገድ ነው። ይህ ሉፕ የሚባለው የመከላከያ ዘዴ ማህፀን ውስጥ በሰለጠኑ ጤና ባለሙያዎች የሚቀመጥ ሲሆን ከተቀመጠም በኋላ 2 ሴንቲሜትር የምታክል ክር ታችኛው ማህፀን ውስጥ እንዲኖር ይደረጋል። እንግዲህ ምንድነው የተሳሳተው አመለካከት? ይህ ሉፕ ማህፀን ውስጥ በሚቀመጥበት ሰዓት በግንኙነት ወቅት ለሴቷም ሆነ ለወንዱ ብልታቸው በሚገናኝበት ሰዓት ህመምን ይፈጥራል የሚል የተሳሳተ አመለካከት አለ። ይህ ግን በብዙ ጥናቶች እንደተረጋገጠው ሉፕ በግንኙነት ሰዓት ህመም አይፈጥርም። ወንዱም ሆነ ሴቷ መኖሩን ብዙ ጊዜ አያስተውሉትም። በተለይ ትንሽ ከ3 ወር እና ከ6 ወር በኋላ ሉፕ መኖሩን ብዙን ጊዜ አያስተውሉትም። ግንኙነት ሰዓትም ህመም አይፈጥርም ማለት ነው። ነገር ግን አልፎ አልፎ ሉፕ ግንኙነት ሰዓት ለወንዱም ሆነ ለሴቷ ህመምን የሚፈጥር ከሆነ ሜቢ ከቦታው ተነቃንቆ ወይም ደግሞ ከቦታው ዲስፕለስድ ሆኖ ሊሆን ስለሚችል በቅርበት ሐኪማችሁን ማማከር ያስፈልጋል ማለት ነው።